ኤርትራ እየፈረሰች ነው። በአስመራ ከባድ ቀውስ ተከስቷል። አስመራን ጨምሮ በመላ ኤርትራ ከባድ ቀውስ ተከስቷል። በኢትዮጵያና በኤርትራ መካከል ያለው ውጥረት አሁንም ከፍተኛ ነው። ሰላም ሰላም፣ ኢትዮ ስቶክ ሚዲያ ቤተሰቦች እንደምን ከረማችሁ? ዛሬ የምናየው የኢትዮጵያና ኤርትራ መንግስት ወደ ጦርነት ለመግባት የሚሄዱበትን ርቀት እናያለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ወደ ፕሮግራሙ እንሂድ። ሻዕቢያ ፖሊሲ ኤርትራ ምን አይነት ማጥ ውስጥ እየከተታት እንዳለ በግልጽ እየታየው ነጋ ጠባ ኢትዮጵያ ውድቀት የሚዘገቡ ሻዕቢያ የሚደግሟቸው የሚዲያ ሚሊሻዎች ይህን የኤርትራ ቀውስ እንዳልተፈጠረ ሁሉ ዘንግተውታል። የቀድሞ የሻዕቢያ ታጋይ የነበረውና በአሁኑ ወቅት በኖርዌይ ዩኒቨርሲቲ ተመራማሪ የሆኑት ሞሐመድ ከይር ኡመር የኤርትራን አሁናዊ ቀውስ በተመለከተ ያጋሩት መረጃ አስደንጋጭ ነው። መረጃው ኢሳያስ አፈወርቂ በገዛ አምሳላቸው ጠፍጥፈው የሰሯትን ሀገር በገዛ እጃቸው እያፈረሷት ሲሆን የሚል ጥያቄን ያስነሳል። ተመራማሪው ባጋሩት መረጃ በኤርትራ ከባድ የንጹህ መጠጥ ውሃና የመድኃኒት እጥረት ተከስቷል። ይህም የሻዕቢያ ፖሊሲ ውጤት ስለመሆኑ ተመራማሪው ይገልጻሉ። በኤርትራ በተለይም በአስመራ ነገሮች ሁሉ የመፈራረስ አዝማሚያ እያሳዩ ነው የሚሉት መሐመድ ከተማዋ የውሃ ቀውስ እየተባባሰ በመምጣቱ ብዙ ነዋሪዎች በግል የውሃ ቡቴዎች የሚቀርበውን ጨዋማ ውሃ ለመግዛት ተገደዋል ይላሉ። አንድ በርሜል ውሃ በሚገኝበት ጊዜ ዋጋው 15 ናቅፋ ነበር። ሆኖም ያ ውሃ ለመጠጥ፣ ለምግብ ማብሰያ፣ ለመታጠቢያ፣ ለልብስ እጥበትና ለቤት ማጽጃ መብቃት አለበት። ይህም ለብዙ ኤርትራውያን ከአቅም በላይ ሆኗል። ከዚህ በተጨማሪ ረጅም ሰዓታት የሚወስደው የኤሌክትሪክ መቆራረጥ ደግሞ የዕለት ተዕለት ችግሩን በማባባስ መሰረታዊ አገልግሎቶችን እንዲያስተጓጉል ሆኗል። የኤርትራ አሁናዊ ቀውስ በእነዚህ ጉዳዮች ብቻ የተገደበ ግን አይደለም። ከዚህ ባለፈ በሀገሪቱ ከባድ የመድኃኒት እጥረት ተከስቷል። እንደ ፓራስታሞል ያሉ የተለመዱ የህመም ማስታገዣዎች እንኳን ተከማችተው የሚቀመጡ ሲሆን በአብዛኛው ጊዜ ከውጭ ሀገር በሚመጡ ዘመዶች አማካኝነት ወደ ሀገር ውስጥ ይገባሉ። በኤርትራ ጥቂት ክኒኖችን በቤት ውስጥ ማግኘት እንደ ልማድ ሳይሆን እንደ እድል የሚቆጠር ሆኗል። ነገር ግን የኑሮ ሁኔታው የተባባሰ በሄደ ቁጥር የስርዓቱ የግጭትና የውትድርና ፍላጎት የቀነሰ አይመስልም። ለብዙ ኤርትራውያን የሀገራቸውን ደህንነት ትልቁ ስጋት ውጫዊ ጠላት ሳይሆን የኢሳያስ አፈወርቂ ፖሊሲዎች እንደሆኑ ተመራማሪው ገልጿል። የቅርብ ጊዜ ዘገባ እንደሚያሳየው ኢትዮጵያና ኤርትራ ሁኔታ አሁንም በጣም ውጥረት የነገሰ ሲሆን ሁለቱም ወገኖች ክሶችን በመለዋወጥ እና ወታደራዊ ኃይሎችን ወደ ድንበር አቅራቢያ በማስጠጋት ላይ ይገኛሉ። ነገር ግን ሙሉ ጦርነት መጀመሩ የሚያሳይ የተረጋገጠ ማስረጃ እስካሁን የለም። ኢትዮጵያ ኤርትራን በወታደራዊ ጥቃትና በኢትዮጵያ ውስጥ የታጠቁ ቡድኖችን በመደገፍ ከሳለች። ኤርትራ ደግሞ እነዚያን የይገባኛል ጥያቄዎች ውድቅ አድርጋ ኢትዮጵያ ለጥቃት ሰበብ እየፈጠረች ነው ብላለች። ፋኖና ህወሓት ከኤርትራ ጋር ስለመስራታቸው በተዘዋዋሪ በተነሳው ክርክር ኢትዮጵያ ኤርትራ ፋኖን እየደገፈች እንደሆነ የሚገልጹ ታማኝ ሪፖርቶች አሉ እና አንዳንድ ዘገባዎችና ትንታኔዎች ኤርትራ ከህወሓት ጋር ከተያያዙ ተዋናዮች ጋር ግንኙነት እንዳላት ይናገራሉ። ሆኖም ግን እነዚህ ግንኙነቶች አከራካሪ ናቸው። ፖለቲካዊ ክስ ያላቸውና በአብይ አህመድ ለመጣል እንደ አንድ የተቀናጀ ጥምረት ሆኖ አልተረጋገጡም። በቅርብ ጊዜ በይፋ በወጣው ዘገባ መሰረት በኢትዮጵያና በኤርትራ መካከል ያለው ውጥረት አሁንም ከፍተኛ ነው እና ብዙ ተንታኞች በተለይም በሰሜን ኢትዮጵያና በድንበር አካባቢ እንደገና ግጭት የመከሰቱ አደጋ እንዳለ ያስጠነቅቃሉ። ሆኖም ግን ሙሉ በሙሉ በክልሎች መካከል ጦርነት መጀመሩን የሚያሳይ የተረጋገጠ ማስረጃ የለም። ፋኖና ህወሓት ጠቅላይ ሚኒስትር አብይ አህመድን ለመገልበጥ ከኤርትራ ጋር እየሰሩ ነው የሚለውን አባባል በተመለከተ የኢትዮጵያ መንግስት ባለስልጣናትና አንዳንድ የሚዲያ ተቋማት ኤርትራ ከህወሓትና ፋኖ ጋር የተያያዙ አካላትን ጨምሮ ከታጠቁ ቡድኖች ጋር እንደምትደግፍ ወይም እንደምትተባበር ከሰዋል። አንዳንድ ገለልተኛ ተንታኞች በኤርትራና በጸረ መንግስት ቡድኖች መካከል ስላለው ግንኙነት ሪፖርቶችን ወይም ክሶችን ተወያይተዋል። ይህም እንዲህ አይነቱ ትብብር የሚቻል ወይም ውይይት የተደረገበት እንደሆነ ይጠቁማል። ሆኖም በኤርትራ በህወሓትና በፋኖ መካከል መደበኛ ጥምረት መኖሩን የሚያረጋግጥ በይፋ የተረጋገጠ ማስረጃ አለ። ይህም የኢትዮጵያን ፌዴራል መንግስት በጋራ ለመገልበጥ ልዩ ዓላማ አለው የሚል እየተሰራጨ ያለው አብዛኛው ነገር የመጣው ከፖለቲካዊ መገለጫዎች፣ ከስለላ ጥያቄዎች ወይም ከሚዲያ ሪፖርቶች ሲሆን እነዚህ በተናጥል ካልተረጋገጡ የሚዲያ ሪፖርቶች ሆነው ይቀራሉ። በቅርብ ጊዜ የወጡ ዘገባዎች እንደሚያሳዩት በአዲስ አበባ እና በአስመራ መካከል ያለው ግንኙነት ከ2018 የሰላም ስምምነት በኋላ ከነበረው ጊዜ ጋር ሲነጻጸር በእጅጉ ተበላሽቷል። የፕሪቶሪያ ስምምነት ተግባራዊ ደካማ ሆኖ ቀጥሏል እና በትግራይ የታደሰው አለመረጋጋት ዋነኛው ስጋት ነው። ፋኖና ሌሎች ቡድኖች የሚካተቱ የጦር ግጭቶች በኢትዮጵያ ክፍሎች የደህንነት ፈተናዎች መፍጠራቸውን ቀጥሏል። ሰፊ የክልል ግጭት ከባድ የሰብአዊ መዘዝ እንደሚያስከትል ስለሚያምኑ ዓለም አቀፍ ድርጅቶችና የግጭት ተንታኞች ውይይት እንዲያደርጉ ማሳሰባቸውን ቀጥለዋል። ስናጠቃልለው እንደገና የተጀመረው የኢትዮ ኤርትራ ጦርነት እንደ ታማኝ አደጋ ይቆጠራል። ነገር ግን እንዲህ አይነቱ ጦርነት መጀመሩ አልተረጋገጠም። ኤርትራ ፋኖና ህወሓት ዶክተር አብይ አህመድን ለማስወገድ በጋራ የተባበሩ ነው የሚሉት የይገባኛል ጥያቄዎች እስካሁን አልተረጋገጡም። ትብብርን የሚያመለክቱ ክሶችና ትንታኔዎች አሉ። ነገር ግን እንዲህ አይነቱ ጥምረት የሚያረጋግጡ ተጨባጭ የህዝብ ማስረጃዎች የሉም። ተመልካቾቻችን የዛሬ ፕሮግራማችንን ይመስላል። ተጨማሪ ተያያዥ መረጃዎችን ማግኘት ከፈለጋችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ፈጣሪ ስራችሁን ይውደድላችሁ። ባይ ባይ።